ለታል ክርስቲያንንም የጥርስ ሐኪም ቤት እንዳያት ቴክስት ጽፎላታል። ይህ በጣም ለመርማሪዎቹ ግራ የሚያጋባ ነገር ነበረ። መርማሪዎቹ የክስተቶችን ቅደም ተከተል ለመረዳት የደህንነት ካሜራዎች ምስሎችን አንድ በአንድ መመርመር ጀመሩ። መርማሪው አንድ ነገር አስተዋለ። ዳንኤልም ድንግጥ አለ። መርማሪው ያስተዋለው ነገር ቤት ውስጥ ያለው ካሜራ የተገደለችበት ቀን ከጠዋቱ 2 ሰዓት ከ15 ላይ ድንገት ይቋረጣል። ከዛ መልሶ የበራው ከጠዋቱ 4 ሰዓት ከ15 ላይ ነበረ። በእነዚያ ሰዓታት ውስጥ ነበር ግድያው የተፈጠረው። ከዛም ክርስቲያን ከመሞቷ በፊት የቀጠረችው ዋና መርማሪ ወደ ምርመራው ክፍል ይገባል። ይህ መርማሪ ክፍል ውስጥ ከገባ በኋላ አንድ ነገር አስተዋለ። ዳንኤል በሐዘን ተሰብሮ ያለቀሰ ቢሆንም ድምፁ እየተንቀጠቀጠ ቢሆንም ነገር ግን አንድ እንባ እንኳን እየፈሰሰው አልነበረም። መርማሪው ሁኔታው በጣም እንግዳና ይበልጥ አጠራጣሪ ሆነበት። ከዛም ማርቲኔዝ ዳንኤልን ብቻውን ጥያቄ መጠየቅ እንደሚፈልግ ነገራቸው። ሌሎቹ መርማሪዎች ወጡ። ከዛ ማርቲኔዝ ጥያቄዎቹን መጠየቅ ጀመረ። ወዲያውኑ የዳንኤል ጸባዮች መቀየር ጀመሩ። ይህ መርማሪ እንደ ሌሎቹ መርማሪዎች ዳንኤልን አላዘንለትም ነበር። ምክንያቱም ለመለየት ትንሽ እንደቀራቸው ያውቅ ነበረ። ምናልባት በቀናት ተነሳስቶ ያደረገው ነገር ሊሆን ይችላል ብሎ ተጠራጥሮ ነበረ። መርማሪው በጣም መጫን ስላልፈለገ ትንሽ ረፍት ለመስጠት ወጣ። በዛ ሰዓት ግን የክሪስታል ልጆች ወደ ፖሊስ ጣቢያ ደርሰው ነበረ። እስከዚህ ሰዓት ድረስ እናታቸው ላይ ምን እንደገጠመ የሚያውቁት ነገር አልነበረም። ዳንኤል ሁለት ምርጫ ተሰጠው፣ መርዶውን እሱ እንዲነግራቸው ወይም ደግሞ ፖሊሶች እንዲነግሯቸው። ዳንኤል የመረጠው ራሱ እንዲነግራቸው ነበር። ይህ ከውጭ ሲታይ ለልጆቹ ያሰበ ደግ አባት ይመስል ነበር፣ ነገር ግን የሴራው አንድ አካል ነበረ። ከዚያ በኋላ መርማሪዎቹ ቃለመጠይቅ ለመጀመሪያ ጊዜ ከክሪስታል ቤተሰቦች ጋር ተቀመጡ። እዚህ ጊዜ ነው ነገሮች መወሳሰብ የጀመሩት። እስካሁን ድረስ ገዳዩ በጣም ግልጽና ቀላል ይመስል ነበረ። ክርስቲያን የድሮ ፍቅረኛዋ አንቶኒዮ እያሳደዳት ነበረ። ስለዚህ ይህ አሳዳጅ ከተገኘ ገዳዩ ተገኘ። ነገር ግን መርማሪዎቹ ከክርስቲያን ወላጆችና ወንድሞች ጋር ማውራት ሲጀምሩ ከሚታሰበው በላይ እጅግ የተወሳሰበ ሆነ። ቀጥሎ የሰሙት ነገር ይህ ይከታተላቸው የነበረው ሰው ማን እንደሆነ ሙሉ ለሙሉ መልሰው እንዲመረምሩ አስገደዳቸው። ቤተሰቦቿ አንድ ነገር ተናገሩ። ክርስቲያን ብዙ ጊዜ እሱን መፍታት እንደምትፈልግና ዳንኤል ግን ጨርሶ ሊፈታት ፈቃደኛ እንዳልሆነ ተናገሩ። ከውጭ ሲታይ ትዳራቸው ፍጹምና በደስታ የተሞላ ቢመስልም ከውስጥ ግን እየፈራረሰ ነበር። ነገር ግን ሁሉም ቤተሰቦች ምስክርነት ሲሰጡ ሁሉም አንድ ጥርጣሬ ነበራቸው፣ የሚከታተላት ሰው። ሁሉም እናቷም አባቷም ወንድሞቿም የሚስማሙበት ነገር ይህ የሚከታተላት ሰው የሚባለው የተሰጣቸው ታሪክ የሆነ ነገሩ ልክ አልነበረም። በማስረጃ ማስረዳት ባይችሉም ውስጣቸው ነግሯቸው ነበረ። ከዛ እናትየውን በደንብ ማወራት ሲጀምሩ ይህን ጥርጣሬ ፍርጥርጥ አድርጋ በግልጽ ነገረቻቸው። ዳንኤል ከሚከታተላት ሰው ጋር እጁ ይኖርበታል ብሎ መጠርጠር ምን ያህል አስደንጋጭ እንደሆነ መገመት አይከብዳችሁም። ይህ ሁኔታ ደግሞ ለመርማሪዎች ነገሩን ይበልጥ ውስብስብ አደረገባቸው። በዚህ ሰዓት የክርስቲያን ቤተሰቦች በሁለት ጎራ ተከፍለው ነበረ። ወንድሟ ዳንኤል በዚህ ነገር ውስጥ ሊሳተፍ ይችላል የሚለውን ሀሳብ ጭራሽ ይቃወም ነበረ። ሌሎቹ ቤተሰቦቿ ግን ለ20 ዓመት አይታ የማታውቀው የድሮ ፍቅረኛዋ አንቶኒዮ እንደዚህ ይከታተላታል ብሎ ማሰብ ጭራሽ አልተዋጥላቸውም። መርማሪዎቹ የቤተሰቡን ምስክርነት ጨርሰው መረጃውን ሙሉ ለሙሉ ከሰበሰቡ በኋላ ተገናኙና መወያየት ጀመሩ። ዳንኤል ከተጠርጣሪዎቹ ዝርዝር ውስጥ ጭራሽ መውጣት እንደሌለበት ገባቸው። እንደዚህ መሆኑ ግን የመጀመሪያው ተጠርጣሪ እስካሁን አንቶኒዮ ነበረ። ምክንያቱም እንደዛ የማስፈራሪያ ቴክስት ሲገባላት የነበረው እሱ እንደነበረ እርግጠኛ ነበሩ። ስለዚህ እሱን መፈለጋቸውን ቀጠሉ። በዚያው ዕለት ከቀኑ 9 ሰዓት አካባቢ ፖሊሶች ላለፉት ወራት ከብዙ ምርመራ በኋላ አንቶኒዮ የት እንደሚኖር ደረሱበት። ነገር ግን በጣም ሩቅ ከተማ ነበረ። ራሳቸው ሄደው ጥያቄ መጠየቅ ስለማይችሉ የዛን ከተማ ፖሊሶች ጥያቄ እንዲጠይቁት ላኳቸው። ፖሊሶች ወደ አንቶኒዮ ቤት ሲደርሱ አንቶኒዮ ሰክሮና ግራ ተጋብቶ ነበረ። ሁኔታውን ካብራሩለት በኋላ የግድያው ቀን የት እንደነበረ ማስረዳት ጀመረ። ሲያስረዳቸው የዚያን ቀን ከሚኖርበት ከተማ ጭራሽ እንዳልወጣና ሙሉ ቀኑን ከቤተሰቡ ጋር እንዳሳለፈ ይነግራቸዋል። ፖሊሶቹም የተናገረውን እያንዳንዱን ታሪክ እውነተኝነቱን ለማረጋገጥ ወደ ስራቸው ተመለሱ። ከዛም እውነቱን እንደተናገረ አረጋገጡ። አንቶኒዮ ከዛ ከተማ ጭራሽ አልወጣም ነበረ። ከዛ መርማሪዎቹ ፊታቸውን ወደ ዳንኤል አዞሩት። መርማሪ ማርቲኔዝ የቆዩ የፖሊስ መዝገቦችን ሲበረብር ከዓመታት በፊት ተከፍቶ የነበረ ሳይፈታ የተዘጋ የወንጀል ሰነድ አገኘ።
ይህ ሰነድ ከአሁኑ ሰነድ ጋር ታሪኩ በጣም ይመሳሰል ነበረ። ይህን አቤቱታ አስገብታ የነበረችው ተጎጂ ካሬ የምትባል ሴት ነበረች። የሚያስገርመው ደግሞ ይህች ሴት የዳንኤል የቀድሞ ፍቅረኛ ነበረች። ማርቲኔዝ መዝገቡን ይበልጥ በተመለከተ ቁጥር የወንጀሉ ተመሳሳይነት ይበልጥ እያስገረመው መጣ። መዝገቡ ላይ እንደተጻፈው ካሬ የተባለችው ሴት በተለያዩ ሰዎች ስም የማስፈራሪያ መልእክት ይደርሳት ነበረ። ፖሊሶች በፍጥነት ካሬን አፈላልገው ያገኟትና ጥያቄ መጠየቅ ጀመሩ። ነገር ግን የነገረቻቸው ነገር በጣም የሚገርም ነበረ። ካሬ ለፖሊሶች የነገረቻቸው ነገር የክርስቲያንን ታሪክ መልሶ የመስማት ያህል ነበረ። እያንዳንዱ ያብራራቸው ነገር መርማሪዎቹ አሁን ክርስቲያን ላይ ካዩት የወንጀል ስልት ጋር በጣም ይመሳሰል ነበረ። በዚህ ብቻ ያበቃም። ካሬ በመቀጠል እንዳስረዳችው በወቅቱ ከፍተኛ ጥርጣሬ ቢኖራቸውም እንኳን ዳንኤል በብዙ ሰዎች ስም ወደ እሷ የሚልካቸው መልእክቶች የሚላኩት በዘቤተ መጽሐፍ ኮምፒውተር ነበረ። በዚህ ምክንያት የእነሱ ክስ ጥርጣሬ ብቻ ሆኖ ቀረ። አሁን ግን ግልጽ ማስረጃ ባይኖርም በሁለቱ ሴቶች ላይ የደረሰው ነገር መመሳሰል ጨርሶ ችላ የሚባል ነገር አልነበረም። እናም ለመጀመሪያ ጊዜ መርማሪዎች እስከዛሬ አስበውት የማያውቁትን አንድ ነገር አሰቡ። ምናልባት ዳንኤል ሁላችንም ላይ የተጫወተብን ቢሆንስ? በአንቶኒዮ ስም መልእክት ሲልክ የነበረው ራሱ ዳንኤል ቢሆንስ? ከመጀመሪያው አንስቶ የዚህ ሁላ ድራማ ባለቤት ዳንኤል ቢሆንስ? መርማሪ ማርቲኔዝ ከቃለ መጠየቁ የተገኘውን መረጃ ተቀበለ። ከዚህም በኋላ ዳንኤል የመጀመሪያ ተጠርጣሪ ሆነ። መርማሪዎቹ ቤት ውስጥ የነበሩትን ካሜራዎች ድጋሚ መመልከት ጀመሩ። ጠዋት ልክ 2 ሰዓት ላይ ክርስቲያን ልጆቿን አድርሳ ወደ ቤት ተመለሰች። መኪናዋን ጋራዥ ውስጥ አስገብታ በሩን ዘጋች። ሁሉም ነገር መደበኛ ይመስል ነበረ። ከጥቂት ደቂቃዎች በኋላ ልክ 2 ሰዓት ከ15 ላይ ግን የቤቱ አጠቃላይ ካሜራዎች ጠፉ፣ ጋራዥ ውስጥ ካለው በስተቀር። ሁሉም ካሜራዎች ለሚቀጥሉት 2 ሰዓታት ጠፍተው ነበር የቆዩት። ልክ 2 ሰዓት ከ15 ላይ ያ ጋራጅ ውስጥ ያልጠፋው ካሜራ አንድ ነገር ቀርጾ ነበረ። ዳንኤል ከተለመደው ሰዓት ዘግይቶ ወደ ስራ ሲወጣ፣ ይህ ሰዓት ደግሞ የሕክምና ባለሙያዎች ክርስቲያን የተገደለችበት ሰዓት ነው ብለው ከገመቱት ሰዓት ጥቂት ደቂቃዎች በኋላ ነበረ። ከዛ የስራ ቦታ የደረሰው 3 ሰዓት አካባቢ ነበረ። መርማሪዎች የጎረቤቶችን ካሜራ ሲፈትሹ በዚያ ጠዋት ሌላ ከውጭ አዲስ ሰው እንዳልገባ አረጋገጡ። እነኚህ ማስረጃዎች ይበልጥ ዳንኤልን እያጋለጡት መጡ። ይህን ሁሉ አዲስ መረጃ ካገኙ በኋላ መርማሪዎቹ ዳንኤልን ለሌላ ቃለ መጠይቅ እንደገና አስጠሩት። እሱ ወደ ክፍሉ የገባው እንደተለመደው መደበኛ ቃለ መጠይቅ ለማድረግ ነበር። ነገር ግን መርማሪዎቹ እውነታውን እየደረሱበት ነበረ። ጠበቃ ሲያስፈልገኝ አይቀርም ብሎ እንደ ቀልድ ነገራቸው። ይህ መርማሪዎቹን ለማስጠንቀቅ ነው። ብዙ የምትገፉኝ ከሆነ ጠበቃ ጠይቃለሁ ብሎ እያስፈራራቸው ነበረ። ነገር ግን መርማሪ ማርቲኔዝ የራሱ ዘዴዎች ነበሩ። ቀስ ብሎም እያጫወተ ስለ ትዳሩ እንዲያወራ አደረገው። ይህን ያደረገው በምክንያት ነበረ። ትዳር ውስጥ ጥላቻና ቂም ካለ እንዲሁም አንድ ሰው አእምሮ ልክ ካልሆነ ወደ ግድያ ሊያመራው እንደሚችል መርማሪው ያቅ ነበረ። እናም ልክ እዚህ ጋር ነበረ ቃለመጠይቁ ሙሉ ለሙሉ ወደ ሌላ አቅጣጫ የሚዞረው። መርማሪዎቹ ባለፈው ቃለመጠይቅ ላይ ሆን ብለው የደበቁት ነገር ነበረ። ይህም ደግሞ ሜሴጆቹ እስከዛሬ ኬት ሲላኩላት እንደነበር ደርሰውበታል። ሜሴጆቹ ሲላኩ የነበሩት የዳንኤል መስሪያ ቤት ባለው ዋይፋይ ነበረ። ዳንኤል ግራ የተጋባ ለመምሰል ሞከረ። የማስፈራሪያ መልእክቶቹ ከአንቶኒዮ ሲላኩ የነበሩት የተላኩት በዳንኤል ነበረ። ይህን መረጃ መርማሪዎቹ ይደርሱበታል ብሎ ጨርሶ አልጠበቅም ነበር። መረበሹ በግልጽ ይታያል። ይህ ብቻ አልነበረም። አንቶኒዮን ጭራሽ ከተጠርጣሪነት የሚያወጣው ሌላ መረጃ ተገኘ። ክርስቲ የተገደለችበት ቀን አንቶኒዮ ብዙ ኪሎ ሜትሮችን ርቆ ሌላ ከተማ ውስጥ እንደነበረ የሚያረጋግጥ ሪሲት ተገኘ። ዕቃ የገዛበት ማርቲኔዝ እና አጋሩ ዳንኤልን ፊት ለፊት አስጨንቀው ሲከታተላት የነበረውና የሁላ ሜሴጅ ሲልክላት የነበረው አንተ ልትሆን ትችላለህ የሚለውን እውነታ ሊያጋፍጡት ወሰኑ። ከዛም ወዲያውኑ ድራማው እንደተነቃበት ይገባዋል። ዳንኤል እስካሁን ረጋ ብሎ ነበር ጥያቄውን ሲመልስ የነበረው። ከዚህ በኋላ ግን በውሸት መጓዝ እንደማይችል ገባው። የፈጠረው የውሸት ታሪክ ሙሉ ለሙሉ ተፍረከረከ። መርማሪዎቹ ውሸቱን እንዳወቁበት ገባው። ዳንኤል በዝቅተኛ ድምፅ ጠበቃ እንዲቆምለት ጠየቀ። ቃለመጠይቁ እዚህ ላይ አበቃ። ከዚህ ሁላ ቃለመጠይቅ በኋላ መርማሪዎቹ ያገኙት ትልቅ ማስረጃ ነበረ። ምንም እንኳን ዳንኤል ንጹህ እንደሆነ የተከራከረ ቢሆንም አንድ ነገር ግን አምኖላቸው ነበር። ይህም ክሪስታል ከመሞቷ በፊት የሚከታተላት ሰው እሱ ራሱ እንደሆነ እንደምትጠራጠር ነግረው ነበረ። ይህ ደግሞ ትልቅ ማስረጃ ነበር። ዳንኤል ከምርመራ ክፍል ሲወጣ ለመርማሪዎቹ የመጨረሻ ድራማውን ሰርቶ ሄደ። የሚስቴን ገዳይን ፈልጉልኝ፣ እኔ አይደለሁም ገዳዩ ብሎ ተናገረ። ከዚያም የመጨረሻውና ትልቁ ማስረጃ ተገኘ።
ይህ ማስረጃ ዳንኤልን ሙሉ ለሙሉ የሚያሰጥመው ነበረ። ለክሪስታል የማስፈራሪያ መልእክት ለመላክ የተጠቀመባቸው እነዚያ ጊዜያዊ ስልኮች ከቴሌ ማስረጃ አግኝተው ስልኮቹ ቦታቸውን ሲያጣሩ ሁል ጊዜ ከዳንኤል የግል ስልክ ጋር አንድ አይነት ቦታ ላይ ነበሩ። ይህ ማለት ሁለቱንም ስልኮች በአንድ ኪሱ ይዞ ይንቀሳቀስ ነበር ማለት ነው። ከዛ ነገሮችን ያረጋገጠው ደግሞ ስልኩ ላይ የተገኘው የሰርች ሂስትሪ ነበር። ይህም ጎግል ላይ እንዲህ ብሎ ጽፎ ነበረ። አንድ ሰው ራሱን እንዲስት ለማድረግ ጭንቅላቱን ምን ያህል ጊዜ መመታት አለበት የሚሉ ብዙ ሰርች ሂስትሪዎችን አገኙ። እያንዳንዱ ፍንጭ አንድ በአንድ ሲገጣጠም ሙሉ ለሙሉ ምስል መስጠት ጀመረ። አንቶኒዮ የሚባል ሰው የለም። ያ ምስጢራዊ የሚከታተላት ሰው ከመጀመሪያ ጀምሮ ዳንኤል ነበረ። መርማሪዎቹ አሁን ምን እንደተፈጠረ ሙሉ በሙሉ ገብቷቸዋል። የድሮ ፍቅረኛዋን አስመስሎ ሜሴጅ ሲልክላት የነበረው የውሸት ሌባ ገባ ብሎ ለፖሊስ ያመለከተው ራሱ ነበረ። ይህን ሁሉ ያደረገው ክሪስታል እንዳትፈታው ነበረ። ነገር ግን እየነቃች እንደሆነ ሲገባው ዳንኤል ሚስጥሩ እንዳይወጣበት ህይወቷን አጠፋው። ታህሳስ 16 ቀን ዳንኤል ግሩፕ ላይ የማሰሪያ ትዕዛዝ ወጣ። ፖሊሶቹም ለማሰር ወደ እሱ ሲሄዱ ለማምለጥ ቢሞክርም በቁጥጥር ስር አዋሉት። የሐሰት ማንነቶችን የፈጠረው የቀድሞ ፍቅረኛዋን ወጥመድ ውስጥ ሊከት የሞከረው የገዛ ሚስቱን የገደለው ራሱ እንደሆነ ማስረጃ ሰብስበው ለፍርድ ቤት አቀረቡ። የፍርድ ቤት ዶክመንቶች እንደሚያሳዩት እስካሁን ባይፈረድበትም ቀድሞ የታሰበ ግድያ ስለሆነ ከዕድሜ ልክ እስራት እስከ ሞት ፍርድ የሚያደርስ ቅጣት ነው ያለው።